ሰላም 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 ለእናንተ ይሁን። ውድና የተከበራችሁ የበጊዜ ቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ከልብ አመሰግናለሁ። ቪዲዮ ላይክ እያደረጋችሁ አበረታቱኝ። ዛሬም በህይወት መንገድ በክፍል 36 ወይም ባለማወቅ የባሏን ውሽማ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ መጥቻለሁ። ባለፈው ሳምንት እንግዲህ ለማስታወስ ያክል ህዊ ደብረ ዘይት ሄዳ ነበር አባቷን ወላጆቿን ለመፈለግ። ከዛም ስትመለስ ሳሮን ልታግታት ሙከራ አድርጋባት እንግዲህ እነ ሳሚ እነ ሩት ደርሰው አድነዋት ነበር ያለቀ። ዛሬስ ምን ተካሄደ የሚለውን አብረን እናያለን። ዛሬ እንግዲህ ህዊን ካስለቀቋት በኋላ ራሷን ስታ ሳሎን ቁጭ ብለው ተሰባስበው ዳዊት ቆይ አንቺ ምን ትሰሪያለሽ እዛ ስፍራ ይላታል ሩትን። ሩትም እናንተስ ምን ትሰራላችሁ አለችው። እኔማ ህዊን እየተከታተልኳት ነበር እኮ እስከ ደብረ ዘይት ይላል ዳዊት። አዎ እህትህ እኮ ነፃ አውጪ ሆናለች እናቴ ይለዋን ሳሚም። ዳዊትም ቆይ አንቺ ቆይ ለምንድን ነው እንደዚህ የምትሆኝ? አደጋ ላይ ብትወድቅስ ይላታል። በቃ ህዊን እየተከታተላት የነበረ ሰው ስለነበረ እርግጠኛ ስለነበርኩ ተከትያት ሄድኩኝ ትላለች። ሳሚም አንድ ቀን አንቺም ይሄ ዕጣ መድረሱ አይቀርም ይላታል። እንደዛ እየተጨቃጨቁ እንግዲህ ሳሮን ከወደ ውጭ ትመጣለች። እሱም ሳሮን ፈልግሻለሁ ይላትና ሳሚ ተያይዘው ይገባሉ። እሱም የት ነበር እንዳትዋሽ ተከትየሽ ነበረ ግን ጠፋሽብኝ ይላታል። እሷም ይህን ዝም ብለህ ውጀላህን ተወኝ እና ጠፋችብኝ ብለህ ክስ ልትመሰረትብኝ ነው አያዋጣህም ትለዋለች። እሱም እሽ ከህይወት እገታ ውስጥ እጅሽ አለበት ይላታል። ጥያቄ ከሆነ የለውበትም አይው መታገቷን እኮ አንተ እየነገርከኝ እንጂ አልሰማሁም ነበር ትለዋለች። ከዛ በኋላ እጅሽ ባይኖርበት ይሻላል፣ ካለበለዚያ ግን ለነዳዊት ጠቁሜ እነሱ እንዲያፈጥጡሽ እዛ ቦታ እንደነበርሽ ከገተው ቦታ እንደነበርሽ እነግራቸውና እነሱ ያፋጥጡሻን ይላታል። ከዛም ሳሮን እልኝ ማን እንደዚህ እንደሚያወራ ትላለች። ሳሚም እውነት እነግራቸዋለሁ ካለመንሽን አላምንሽም ይላታል ማለት ነው። ቆይ ለምን ነው የማትነግሪኝ? ችግር ውስጥ ነሽ እንዴ? ንገሪኝ፣ እኔን ያለመንሽ ማንን ልታምኝ ነው ይላታል። ከዛ በኋላ ምንም የተፈጠረ ነገር የለም ብላ ጥለው ትገባለች። እንግዲህ በሌላ በኩል ዳዊት ሩትና ሳሚ ቁጭ ብለው እያወሩ ነው። እሱም ዳዊትም እኔ ቆይ የዛ ቦታ የተገኘሁበትን ቦታ ልንገራችሁ፣ ምክንያቱም እኔ ህይወት እየመጣች እንደሆነ ስትነግረኝ ልቀበላት ነበር እዛ ቦታ የሄድኩ ይላል። እሺ ሩትም እንግዲህ እኔም ያው ትምህርት ስለተዘጋ ስራ ስለሌለኝ ደብረ ዘይት ስትሄድ እሷ ሳታይኝ እኔ ተከትያት ሂጄ ነው ትላለች። ሳሚም አይ እኔ ግን በአጋጣሚ ነው ይላል። አይ ይላል ዳዊት፣ በአጋጣሚ ማይታመን ነገር ነው ይለዋል። ዳዊትም እሺ እኛስ ይሁን፣ አንቺ ግን ለምን እዚህ ውስጥ የምትገቢ? ባለፈ ከህፃኗ ጉዳይ ውስጥ ስትገቢ ዝም አልኩሽ፣ አሁን ግን ዝም አልልሽም። ቆይ እኔ ከስንታችሁ ልሆን ከአንቺ ወይስ ከህዊ ይላል። በቃ እኔ እኮ አሁን ትልቅ ልጅ ነኝ፣ ለምን እንደዚህ የምትሆን ትላለች። ሳሚም ትልቅ መሆንሽንማ አየን እኮ ችግር ውስጥ ነው የምትገቢ እንጂ ሌላ የሚያተርፍልሽ ነገር የለም ይላታል። ዳዊትም ትክክል እስማማለሁ ይላል። ካልጠፋ ሁኔታ በእኔ ጉዳይ ነው የምትስማሙ ትላለች። ከዛም እስኪ ተወኝ ደግሞ አንተ ትለዋለች ሳሚን። ዳዊትም እንዴ ትልቅሽ እኮ ነው አክብሪው ይላታል። ሳሚም የዚህች ልጅ ነገር አላማረኝም፣ ችግር ውስጥ ትገባለች፣ አንድ በላት ይለዋል። ዳዊትም እሷን ለእኔ ተዋት፣ ለማስቀድም በአጋጣሚ ነው የተገኘሁትን ያልከውን አላመንኩም ይለዋል። እንግዲህ በአጋጣሚ ነው አልኩህ ይላል። እሺ ስለ ህፃኖት ጉዳይ ምን አዲስ ነገር አለ ይለዋል። ስለ እሷም ምንም አዲስ ነገር የለም ይላል። እኔ ግን እሷንም ሊጠልፋት የነበሩት ህፃኗንም ያገቱት አንድ ይመስሉኛል ይላም ማለት ነው ሳሚ። ዳዊትም ሳሮንን ግን ችላ እያልካት ነው፣ የሆነ ችግር ውስጥ እንዳለ ግልጽ ነው፣
እስኪ አንድ ቀን እንኳን እንደ ባል ተረዳት ይለዋል። እንዲህ እኔ ምን ላድርግ? አትቀርበኝም፣ አውሬ ሆናለች እኮ ይለዋል። እና የሆነ ችግር ውስጥ እንደገባችማ እርግጠኛ ነኝ፣ ግን እስኪ ቅረባት ይለዋል። እሱም እኔ የእነዚህ 3 ሴቶች ነገር ግራ ገብቶኛል፣ በጣም ከባድ ሆኗል ይላል። ዳዊትም ኡፍ ብሎ ጥሎት ይሄዳል። እንዲህ ቆይ ምን ልሁን ምን አርግ ነው የሚለኝ ይላል ሳሚም። እንግዲህ ህይወት ቁማ ኪችን ሽንኩርት እየላጠች ነበረና ሳሮን ትመጣና አንቺ ግን ለምን ተመለሽ ትላታለች። እሷም ቡና ላፍላልሽ ትላታለች። እረ ባልሰማ መሆን ለምን መጣሽ? በእኔ እጅ መሞት ነው እንደምትፈልጊ ትላታለች። አይ እኔም አልሞትም አንቺም አትገይም ትላታለች። ከዛ በኋላ እሺ ምግብ ልስራልሽ ትላለች። ካሁን በኋላ ያንቺ ምግብ ይጣፍጣም ብል ሴቶችን ሙያ ያላቸውን ሴቶችን መናቅ ነው የሚሆንብኝ ትላለች። ምን ችግር አለው ታዲያ አንቺ ታስተምረኛለሽ ትላታለች። ከዛ በኋላ አረ መልስ ሂጅና ልብሱን እጠቢ ትላታለች። ልብሱን እኮ ከትናንት ወዲያ ነው ያጠብኩት ደግሞ የቆሸሸ የለም ትላለች። እሷም ደግመሽ እጠቢው ትላታለች። ከዛ እንዲህ ትላለች። ቢላውን ታነሳና ሂጅ እኮ ነው የምልሽ ስትላት ትደነግጥና ትሄዳለች። ከሄደች በኋላ እንግዲህ ረ ድንጋጤ እያለች ቢላዋን ይዛ ማትረባ እያለች ሳለ እጇን ትቆርጠዋለች። በመሀልም ዳዊት ይመጣል። እንዲህ ምን ሆንሽ ነው ይላታል። እሷም እች ህይወት ናታ ትላለች። ዳዊትም ህይወት ናት እንደዚህ ያደረገችሽ ይላል። እሷም አይ ከእሷ ጋር እየተጨቃጨቅኩ ቆረጥኩት ትላለች። ዳዊትም እየደማሽ እኮ ነው ቆይ ልጠቅልልልሽ ይላታል። አይተው ብዙም አይደለም ብላ ጥለው ትሄዳለች። በሌላ በኩል እንግዲህ ሩት ስልክ እያወራች ነው። በቃ ምንም ማድረግ አልችልም እንደው ሳያት ራሱ ነቅያት የሚል መጧል። ሂዊ ደግሞ እውነተኛ ማንነቷን የሳሮንን ማወቅ አልቻለችም። እኔ የሆነ ነገር ታረጋታለች ብዬ ፈርቻለሁ ትላለች። እና በቃ የሆነ ተጨባጭ ማስረጃ እስከማገኝ እዚህ መቆየቴ ነው መመለስ አልችልም ትላለች ማለት ነው። ህይወትና ሳሚም ተቀምጠው ሳሚ እና እንዴት ሆንሽ የሄድሽበት ይላታል። እሱን ተው እባክህ ለባስ ስለ ልጅ ምን አዲስ ነገር አለ ትለዋለች። ምንም አዲስ ነገር የለም ቢኖር ራሴ እኮ መጥቼ ነግርሽ ነበር ይላታል። ውይ አሁንስ ተስፋ እያስቆረጠኝ ነው። እኔ እኮ ዳዊት ሲጨመር በቃ የምታገኟት መስሎኝ ነበረ ትላለች። እሱም ያንቺ ጀግና ዳዊት ነው እና ከኔ ምን አመጣሽ ይላታል። ከዛ በኋላ ልጇ እኮ ያንተ እንጂ እሱ አይደለም ትለዋለች። ዝም በይ ሳሮ እንዳሰማሽ ይላታል ማለት ነው። ከዛ በቃ እንደውም ሊሄድ ብላ ተነስታ ጥለው ትሄዳለች። በሌላ በኩል እንግዲህ ሩትና ዳዊት እያወሩ ነው። ዳዊትም እኔ ምልሽ የህዊን ቤተሰቦች የት ነበር ልትፈልጓቸው የነበረ ሲል አዎ ደብረ ዘይት ተዘኮ ነው ከድሮ ሰፈራቸው ትላለች ማለት ነው። እንዴ ከዛ ከሆነ እኮ እማዬ ልታውቃቸው ትችላለች ይላል። አዎ የኛ ቤት እኮ ከዛ እኮ ነው የነበረ ያለቀን እኮ ነው ወደዚህ የመጣነ ይላታል። እሷም ትደናገጣለች። ከዛ በኋላ ነው እንዴ ትላለች። ከዛም ብዙ ስለለቀቀ ላያውቋቸው ይችላሉ እንጂ እማዬ መጠየቅ እንችላለን ይላል ዳዊትም። አዎ እናትክን ማለቴ እናታችን መጠየቅ እንችላለን ትላለች። ኡፍ ሲያናድድ ደግሞ ስማቸውን አናውቃቸውም ማን ነበር ስማቸው ይላታል። እሷም የሚድነቃቸው ነው አባቷ ስም ትላለች። ማለት ስታጠያይቅ ሰምቻት ነው አለችው። ከዛም እሺ በቃ ግን አንቺ እዛ ድረስ መሄድሽን ባቅ እኮ ወደ እማዬ ጋር እንሄድ ነበረ ለምን አልነገርሽኝም ይላታል። ድሮ እኮ ሱሱ ይዞሽ ነው አሁን ደግሞ ከሱስ ነፃ ሆነሻል ለምን ነው መሄድ የማትፈልጊ ትምህርትሽንም ጨርሰሻል ይላታል። እሱም ወንድሜ በቃ አሁን መሄድ አልፈልግም እኔ እንደጠበቀቻት አይነት ልጅ ባልሆንላትስ ትላለች። እሱም እንዲሁም እንዲህ ስታይሽ በጣም ነው የምትኮራብሽ ይላታል። እሱም እሺ በቃ እንሄዳለን ብላ ጥለው ትሄዳለች። ሳሮንም ትመጣና እንዲህ ሩት ምኗት ነው ትለዋለች።
እሱም ወደ እማዬ ጋር ልሄድም ዝግጁ አይደለሁም ብላለችኝ ይላታል። እሷም እንዴ ምን ነው ምን እስክትኮን ነው የምትጠብቅ? መሄድ አለባት ከዚህ ሁና ችግር ውስጥ እስከምትገባ ነው እንዴ የምትጠብቅ ትለዋለች። እሱም ራሷ ወዳና ፈቅዳ እንድትሄድ ነው እንጂ የምፈልግ አስገድጄ መውሰድ አልፈልግም ይላታል ማለት ነው። ከዛ በኋላ ጥሏት ይሄዳል። ቆይ አልጨረስኩም፣ የት ልትሄድ ነው ትለዋለች። እሱም እንዴ አንቺ ይሄን ይመለከትሻል እንዴ ይልና ጥሏት ይሄዳል። በሌላ በኩል እንግዲህ ሩት ስልክ እያወራች ነው። በቃ ለዳዊትም የተሳሳተ ስም ነው የሰጠሁት። ባለፈም እኮ ለህይወት የተሳሳተ መረጃ ሰጥቻታለሁ። ይሄን ነገር ተሎ ማቋጨት አለብን። እንዴት አድርገን? እውነት ግን ነው በቃ እመጣለሁ እያለች ስልኩን ትዘጋዋለች። ከዛ በኋላ ስልኩን አስቀምጦ ስትሄድ ህይወት ትመጣና የልጇን ፎቶ ታያለች። ይሄ ፎቶ አዲስ ነው። ቆይ ልጅን አግኝተሻታል? እየደበቅሽ ነው አይደለ? ትላታለች። አዎ ፎቶ አዲስ ነው፣ አላገኘኋትም ግን ገና። እና አንቺ ብዙ ነገር ታውቂያለሽ፣ እናንተ ታውቃላችሁ፣ ለምን እኔ አላውቅም? ልጅቱ እኮ የኔ ናት ትላለች። አዎ አንቺ ችግር ውስጥ እንዳትገቢ ስለምፈልግ ነው ትላለች። ቆይ ሁላችሁም እየፈለጋችሁ እንዴት እኔ ችግር ውስጥ እገባለሁ ትላለች ህይወትም። ሩትም ሰዎች ያንቺ ጠላቶች ናቸው፣ ስለዚህ አርፈሽ ብትቀመጭ ይሻላል ትላለች። ህይወትም እንዴ እኔ ጠላት አለኝ እንዴ ትላለች። አዎ አለሽ፣ አሁን መሄድ አለብኝ ብላ ጥላት ትሄዳለች። ህይወትም ለዳዊት ደውላ መረጃ ያገኘች ይመስለኛል ሩት አሁን ወጣች ትለዋለች። እንግዲህ በሌላ በኩል ሳሮን ቁጭ ብላ በነበረበት ሳሚ ይመጣና እኔ ምልሽ እኔ ለሱቅ ብዬ ያዘጋጀሁትን ቦታ ለምን ነው ለሩት የሰጠሻት ይላታል። እሱም አንተ እኮ ሱቅ አይሆንህም ሩት ትስራበት ብዬ ነው ትለዋለች። እሱም አንቺ ነው እንዴ የምሰራውን ስራ የምትመርጭልኝ? ራሴ የመረጥኩትን ነው የምሰራ፣ ማስታወቂያውን ነው እምቢ ካልሽ ተመልሼ የምሰራ ይላታል። እሷም ማስታወቂያውም አይሆንም፣ እሺ ሌላ ሱቁም አይሆንም እና ምንድን ልስራ? በቃ ሌላ ስራ ፈልግ ትለዋለች። እሱም አልፈልግም፣ ይሄን ነው መስራት የምፈልግ፣ ደግሞ ሁሌ አንቺ የመረጥሽልኝን መስራት የለብኝም ይላታል። ከዛ በኋላ ይሄ እኮ ላንተ አይሆንም ብዬ ነው ትላለች። እሱም እና እንዳንቺ በወንጀል ልስራ ይላታል። እሷም እንዴ የኔ ስራ ወንጀል ነው አሉ እንዴ ትለዋለች። አዎ ደግሞ ሰው መንገር አይጠበቅበትም፣ አይን ጆሮ አለኝ ይላታል። እሺ እንደዛ ከሆነ በማስረጃ እስኪ አረጋግጥልኝ ትለዋለች። ሳሚም እንግዲህ እኔ የፈለግኩትን የምሰራ፣ ቆይ አሁንም እየቀናሽ ነው እንዴ ይላታል። እና ማስታወቂያውን እየሰራህ ከሴቶች ጋር እየተለጣጠፍክ ለመውጣት አስበ ነው? ደግሞ የኔ ስራ ወንጀል የመሰለህ ካሜራ ስላልተደቀነበት ነው እንዴ ትለዋለች። ከዛ በኋላ እንግዲህ በእኔ ጣልቃ እንዳትገቢ ምናምን ይላታል እና ተነስቶ ጥሏት ይሄዳል። ትደውልና የሳሚን እያንዳንዳን ዱካ ተከትላችሁ የሚገባበትን የሚወጣበትን አይታችሁ ንገሩኝ ትለና ስልኩን ትዘጋለች። ዊሳሚ አሁን አንተን የምንከባከብበት ጊዜ ላይ አይደለሁም ትላለች። ሩትም እየሄደች በነበረበት እንግዲህ ዳዊት ይከተላትና ይደርስባታል። ሩት እሱም ወይ ወንድሜ ያስደነገጥከኝ እኮ አለች። አሁን ልጅቱ የት እንዳለች ንገረኝ ይላታል። ገና እኮ ነው ህይወት ነገረች አይደለም፣ ግን የተረጋገጠ ነገር እኮ አይደለም ይላታል። ዝም ብለሽ ንገረኝ ይላታል። እኔ እኮ እኔ ነው የምሄድ ይላታል። እሷም ባለፈ ያልኩ ቤት ነው ትላለች። ያዮሽ ሂጂ ይላታል። እሷም ትመለሳለች። ስልክም ትደውልና ባክህ ተልቶሎ ብለህ ጨርሰው ከተደረሰብን የእውነት በቃ ምንም እንኳን ሳይሰሙኝ ነው የሚያባርሩኝ፣ ስለዚህ ተሎ በል እስካሁን እንኳን አላወቁም ትለውና ዛሬ ፕሮግራሙ እዚህ ላይ ያልቃል። ቀጣይስ ምን ይሆን የሚለውን አብረን የምናይ ይሆናል። አመሰግናለሁ።